እውነት ለመናገር ህይወት እንዲህ እንደሆነ ባውቅ ኖሮ መኖር አልፈልግም እል ነበር። የዛሬ 6 ዓመት የኖርከው ኑሮ አሁንም እየኖርከው እንደሆነ እንደማወቅ ምን የሚያደክም ነገር አለ? ለነገሩ ዋናው መኖሩ ነው። 6 ዓመት እኮ የተጨመረልን እግዚአብሔር ራርቶልን እንጂ በስራችንማ ቢሆን መች እንዲህ ነበር። ለማንኛውም እንዲህ አይነት ላይፍ ስታይል ሲኖር ከምትታቀባቸው ነገሮች ዋነኛው ቺክ መጀንጀን ማቆም ነው። መጥበሱን ተውትና መንገድ ላይ ድንገት ትኩር ብላ ያየች ሴት ካለች ይሄን ኑሮዬን ያወቀችብኝ ይመስልህ በፍጹም ፍጥነት ታቀረቅራለህ። ብቻ መቀየር ፈልገን መቀየር ያልቻልናቸው ነገሮች ስንመለከት የሚሰማን ስሜት አይጣል ነው። ያልፋል ማለት ከጀመርን የኖርነው አመት ቢጠሩት አቤት አይልም። ግን አሁንም ህይወታችን ላይ ያለው እውነታ እንደምታዩት ነው። በህይወታችን የተቀየረ ነገር ቢኖር የአመቶቹ ቁጥር ብቻ ነው። የኛ ህይወታችንና ወኔያችን እየመነመነ መጣ። ሰውነታችንን ማተውት እህል ትበላላችሁ ግን እስክንባል ድረስ ብዙዎችን አስገርመናል። አሁን ግን የምጽናናው ነፍሴ ከስራቷ እንድትወጣ በዚህ መንገድ መፈተን አለባት ማለት ጀምሬያለሁ። ግን እኮ እውነት ነው። ይሆናል ብዬ ያሰብኩት ነገር በጊዜው ባይመጣም በማጣትና በመከልከል ውስጥ ያገኘሁት እውቀትና ጥበብ ግን በምንም አይተመንም። ማንም የሚያታለኝ ነዝ አይደለሁም። ህይወትን በተግባር አይቼዋለሁ ማለት የሰውን ክፋት፣ እግዚአብሔርን ምሕረት ብቻ ስለ ራሴን ብዙ ነገሮችን ለማወቅና የደበዘዘችውን ነፍሴን ነፃ ለማውጣት ጥሩ በሮች ተከፍተዋል። እስካሁን የነገርኳችሁ የኔ ብቻ ሳይሆን የአብዛኛው ኢትዮጵያዊ ትግል ነው። አንዳንዱ ከዚህ ስቃይ ይሻለኛል ብሎ ውድ ነፍሱን ያጠፋል። አንዳንዱ አብዶ በየጸበሉ ይዞራል። ግን ትልቁ ነገር በስቃይ ውስጥ ጸንቶ መቆየት እንጂ መሸነፍ ትርፍ የለውም። ምክንያቱም ህይወት ምን ያክል ተደብድበህ ጸናህ እንጂ ምን ያህል ደበደብክ በምትለው አትለካም። ምክንያቱም በዓለም ስንኖር ሁሌም ድብደባ ስላለብን ያንን ድብደባ ምን ያክል መቋቋም እንችላለን ነው ትልቁ ጉዳይ። ለማንኛውም የደከማችሁ በርቱ። ፈተናው ሲበዛ የበለጠ ከአምላካችን ጋር ነው መልእክቴ ነው። ያው እንግዲህ እንዳያችሁት የአብዛኛው ኢትዮጵያዊ በተለይ ደግሞ የኛ ዘመን ወጣቶች ከ20ዎቹ ምናምን ጀምሮ እስከ 30 በላይም ቢሆን ማለት ነውና በትንሽ ከባድ ነው። ነገሮቹን ለመቀየር እንለፋለን፣ እንጥራለን፣ እንደክማለን። ነገር ግን ባሰብነው ልክ አይሄድም ወይም ደግሞ ያሰብነው ነገር አይሆንም። ምናልባትም አምና የነበረው ታቻምና 2 ዓመት 3 ዓመት 4 ዓመት እናስብ የነበረው ነገር ጭራሽ ይሆናል የሚለው ተስፋችን እየተሟጠጠ ያኔ ቢያንስ ወኔውና ኤነርጂው ነበረን፣ ሞቲቬሽኑ ነበረን፣ ይሆናል ይሳካል የሚል። አሁን ነገሮቹ እየጨላለሙ ሲስተሙ በጣም ከባድ ሆነ የዓለም የቴክኖሎጂ ፍጥነት እየሄደ የሰው ልጅ ግን ያለበት ቦታ ላይ ያለበት ሁኔታ እንዳለ እናስተውላለን ብዬ አስባለሁ። በተቻለን መጠን ራሳችንን ከአምላካችን ጋር ማድረግ፣ የኛን አቅም መመልከት፣ ማስተዋል፣ ከዛ በኋላ ነገሮቹን ደግሞ የውጩን ሲስተም ደግሞ መመልከት፣ አሁን በምን ፍጥነት እየሄደ ነው፣ ቴክኖሎጂ ወዴት እየሄደ ነው፣ ምን ላይ ደርሷል የሚለውን ነገር በደንብ ማስተዋል ተገቢ ነው ብዬ አስባለሁኝ። ነገሮቹ ይስተካከላሉ፣ ምንም ጥያቄ የለውም። በጸናነው ልክ ሽልማት እናገኛለን ብዬ አስባለሁ። ለምን ካላችሁኝ በዚህ መከራ በዚህ ፔን በዚህ ችግር ውስጥ ማለፍ በራሱ እኛን ሊያነቃንና ሊያበረታን እንደሚችል ልናስተውል ይገባል ብዬ ነው እኔ የማስበው። ምክንያቱም ብዙ በተቸገርን ቁጥር፣ ብዙ በደከምን ቁጥር፣ ብዙ በተቸገርን ቁጥር ከዛ ችግር ለመውጣት በጣም ትልቅ መፍትሄ እናመጣለን እና ነገሮቻችን ሁሉ እንደሚቀየሩ፣ ነገሮቹ እንደሚያልፉ፣ መልካም ነገር እንደሚመጣ። ራስን ማጥፋት መፍትሄ አይደለም። ተስፋ መቁረጥ መፍትሄ አይደለም። ራስን ለሰዎች ማጋለጥ መፍትሄ አይደለም። ምንድነው መፍትሄው? መፍትሄ ያለበት ቦታ ላይ መገኘት ነው። ከአምላካችን ጋር ማድረግ፣ ራሳችንን ጸሎት ማድረግ፣ መበርታት፣ መጠንከር። ምክንያቱም ምናልባት ወደ ኋላ መለስ ብለን መመልከት ብንችል በህይወታችን ብዙ ነገሮች አልፈዋል። በጣም ብዙ ነገሮች ግን ረስተናቸዋል። ጥቂት ያልናቸው ጥቂት የሚባሉ ነገር ግን ለኛ በወቅቱ በጣም ከባድ ኢሹ የነበሩ ፈጣሪ ለምነነው በማይታመን ፍጥነት የሰጠን ነገሮች ነበሩና ከጭንቀት ከፍርሃት አልሆነልኝም ስሜት ከቪክቲም ወይም ደግሞ ከጎጂነት ከምርኮኝነት ስሜት መውጣት አለብን። እዛ ውስጥ ሆነን ፈጣሪም እኛ ህይወት ውስጥ አይሰራምና ነገሮቹ ይስተካከላል። እግዚአብሔር ይርዳን። ሰብስክራይብ በማድረግ እንደዛ አይነት ቲፖችን ከዚህ ቻናል ማግኘት ትችላላችሁ። ቴንክ ዩ